ቢላ በበናት ሮብሲ እንዳትረጪ በቃ ከረጮም ረጭቼ ልውጣ ግባ ናውጣ ና አውልቀው ምን ሆነ ያ በጣም ምን ሆነ ነው ቆመው አው ቢላ ቆንጂዬ ልጅ ነው በጣም ቆንጂዬ ልጅ ነው ከሱ ጋር ዴት የምትወጡ ሴቶች አይስዌር እድለኛ ናችሁ ደስተኛ የሚያደርጋችሁ ይመስለኛል ደስ የሚል ወንድ ነው ኦኬ ትንሽ ምላሱ ነው የሚያስቸግረው እሱ ሞዱ ባዶ ነው ችግር የለም ውጡ ዴት ያልወጣችሁ ለይሳልክ ዘሉ ምንድነው ለይስ አራሲ ሳማ ደግሞ ይረግጠኛል ኮፒ ሊንክ እና ታፕ አድርጉ እሺ ባይ ዘ ዌይ ሮብሲ አካውንት ተዘግቶ አሁን ይታያል የት ሄደን ይጣፋ አይታይም የሆነ ወይ አንተ ዝቅ በል ወይ ስልኩን ከፍ አድርገው እንደዛ ነው ሮብሲ ሙድ ለመያዝ ነው የገባሽው ክርስቶስን ማረ ወላሂ አይደለም ይውል አሁን እኔ ማክሰን የሚታየኝ ማክሰን አይን ብቻ ቅንድብ የለም እንደምናይ ኦኬ ኦ እሺ አሁን እንደዚህ ላድርግላችሁ ትንሽ ከፍ አሁንም ትንሽ አሁንም ትንሽ እሺ ያ ትንሽ አሁንም ጸጉር መግባት አለበት ቤላይ ማኒቷንም ወድጃታለሁ አንቺንም ወድጄሻለሁ ቤላይ ስማኝ ምረጥ ነው እኔ አልፈልግም ምረጥ ከማና ከማ ሁለታችን ነው የሮብሲና የተሻለ እኔማ ማለት ነው እሺ ሁለታችሁም አንድ ጊዜ 360 ዲግሪ ዙሩልኝ አናቱ ይዙር ቤላ እረፍ ነው አድንቄ ሮብሲ ልመርጥ እኔ አድንቄ ሊድ የማታውቀው ነገር አይደል ዞር ያለው ተሽከርክሬ ያለው ከዚህ በፊት አፈንድጃለሁ ተከባልያለሁ ታውቀኛለህ ቤላ የኔ ኮምፔር ለማድረግ ነው ምንም ኮምፔር የለም ችግር የለም ዴት ልታረገን አይደል እንዴ ሁለታችንንም እኩል እንመጣለን ያኔ ኮምፔር ታረጋለን ሴቶች እዚህ ጋር ያላችሁ ሴቶች ካላችሁ ማለት ቤላ በጣም ቆንጅዬ ልጅ ነው የኡነት ቆንጅዬ ልጅ ነው በቃ እንዳልኳችሁ አይኑ ስታዩት ፍስስ አሁን ከነካችሁት ድክም ስለዚህ ታውቃል ማለት ነው ቤላን በጣም ቆንጆ ሴቶች በጣም ከሱ ማች እናረጋለን ብላችሁ የምታስቡ ሴቶች እድላችሁ ሞክሩ እንጂ ከስር እየራስኩ ነው ተረጋጋ ቤላይ ከስር እየራስኩ ወዴትም ቆንጅዬ ነው የኡነት ይሄ አይኑና ሽፋሽፍቱ ይሄ ማለት ነው አይደለም የሚወድ ሰው ጠላት ይመሰክራል በጣም አውቃለሁ እኔ አንዳንዴ ማለት በመስተው ትንሽ ይውላችሁ ፋሚሊ ትንሽ ምላሱ ነው የሚያስቸግረው ግን ሆዱ ጥሩ ነው ባዶ ነው ሆዱ ይሄ ምላሱ ጠቅ ሊያረግሽ ይችላል እኔ አንዳንዴ ማለት ካልሆንሽ ሊደብርሽ ይችላል ምናምን በቤት መስተው ራሴ ነኝና ማለት እንደዚህ ራሴን መለከተና እግዚአብሔር ሆይ ምን አርጌ ነው ግን ይሄን ለውበት የሰጠኝ ይላል ማርያምን በቃ እንባይ ያ ቆንጆ ነው እስኪ ጀን እንዲበል እጅን እንደዚህ ነው ሄዱ እንግዲህ ሴቶች አሁን ብያችኋለሁ እኔ ነኝ ያልኳችሁ እመኑኝ እድላችሁን ሞክሩ እጭና ይላል አብርሽ አትቅና እኔ ኮምፕሊመንት አርጊኝ ብያት አይደለም ኮምፕሊመንት እያደረገች አንዷ ጓደኛዬ ምን አለች በጣም ቤስት ፍሬንድ ናት አብርሽ አፍንጫውን ካላየው አላምንም እያለች ነው ማን ነው እንደዛ ያለው በጣም ቤስት ፍሬንድ ናት እና እዚህ ጋር እኔ አፍንጫውን ካላየው አላምንም አለች ይሄ ሴታፕ ነው አሁን ገባኝ ሴታፕ ልታስፈነክቺ ነው ኖ ማን አባቱ መጀመሪያ አይነ ህሊያው ከዛ በኋላ ቀስ ዝቅ እያልሽ ወደ እንትን መጣሽ ወደ አፍንጫ አይ እንደዛ ማየት ከፈለኩማ በአካል አገኛለሁ ቤላይ እሺ ቶሎ አሳይቻችሁ ልጣ ወይ ዛሬ እውነት ቤላ አመንክም አላመንክም ቤላ ናፈቀኝ ብዬ ነው ቤላ የለም ቤላ ናፈቀኝ ስል ነበር ኦ ማይ ጋድ አቲ በቃ ተይቅርብሽ ወይኔ ያላየው ኦ ማይ ጋድ ቤላ በጌታ ኦ ኤም ጂ ወፍ አይጂ ፖስት አይደለም ሪኮግናይዝ አለ ደግሞ ቀይ በጣም ቀይ አትመስለኝም ምን የሆነ የቀይ ዳማ ወይ ጠይም አይነት ነገር የሚያምር የሚስብ አይነት ከለር ያለክ ነው የሚመስለኝ እና ምን ልል ነበር መሰለሽ ሪኮግናይዝ አልደረግም ህዝቤን አወዛግበዋለሁ
ልክ ዛሬ ፊቴን አሳየዋ፣ በነገተው ቅንድቤን እላጫለሁ፣ ፂሜን ሙሉን እላጨዋለሁ። እዚህ ጋር እኔ ግን ማለት ነው በጣም የገጠመኝ ነገር ቲክታክ ላይ ማስክ የሚያደርጉ ወንዶች ኦር ደግሞ ፕሮፋይል እንትን ቪዲዮ ፎቶ ምናምን ፖስት የማያደርጉ የሆነ የሚያስጠላ ምናምን ፕሮፋይል የሚያደርጉ ወንዶች አሉ አይደል? ገጥሞኛል። በጣም ብሶ ቆንጆች ናቸው። ሲጀመር ይኸውልሽ የራሱን ፎቶ የሚያደርግ ሰው ወይ ደግሞ የቆንጆ ሰው መርጦ የሚያደርግ ሰው ወይ አታዩ ወይ አትበዩ ነው ነገር። በጣም ኢንሃንስ ሊያደርገው ይችላል። ጋይስ በዚህ ፊት ትለዩኛላችሁ። አንድ ጊዜ ላሳያችሁ። እውነት መንገድ ላይ አስቆማችሁ ትለዩኛላችሁ በእንደዚህ አይነት ፊት። ፓርቲ ትላንቱ ትላላችሁ እናንተ አካውንቴን አዘግታችሁ። በቃ ቢላ በቃ ወንድሜ ነው እንዳፈነክቱት በእግዚአብሔር። ፕሬዝዳንት እየፈለኩክ ነው። ለምንድን ነው የማትገባው? ችግር ምንድን ነው? ለምጨመራት እኔ አንድ ነገር ብቻ አልጠይቃችሁ በማርያም ናኒቷና ሮብሲ አንድ ጊዜ 360 ዲግሪ ኖ ቤላ እኔ መጥቼ በአካል ነው የማሳየ። እንደውም እስካሁን በቪዲዮ ምናምን አምጣቀኝ በአካል ታይኛለህ። በአካል ከዛ የበለጠ ነገር እናደርጋለን። መች አመንበት አትዛት በማርያም ወንድ ልጅ ምን ያደርጋል መሰለህ? አሁን ለምሳሌ እኔ አንድ ሰው የማይመቸኝ ከሆነ ሶሻል ሚዲያ ላይ ማውቀው አድረሱን ማውቀው ከሆነ ሎኬሽኑን ማውቀው ከሆነ ቤቱ እሄዳለሁ። እጅ ቆማጣ ቤቴን አንኳኳውና ቤላ አትመቸኝም በለው ወይ እዚህ አንበሳ ውርድ ዝቅ ብዬ ፈነከትላለሁ። ከዛ ነው አትዛት ብዙ ጊዜ ይናገራሉ። የሚናከሱ ውሻ አይጮህም። ቤላይ ምን መሰለ ሮብሲ አንድ ጊዜ ተናድጃለሁ እያወራሁ ነው። ኮሜንት ስር ላሉት የሚናከሱ ውሻ አይጮህም። እንደዛ ነው። እሺ አሁን ቀጥሎ ወንድ ልጅ አያወራም። ተግባር ላይ ነው ጎበዝ የሚሆነው። አሁን እሺ ምን አይነት ምሳ ትጋብዥኛለሽ? ዴት ብንወጣ ነው እንጂ እኔ አልጋብዝም። እኔ አዛለሁ፣ ትከፍላለህ። በዛ ምን ስማማ ከሆነ ምሳ እንበላለን። ኦኬ። ከዛ ሌላውን ደግሞ እናስብበታለን። ኦኬ። ማታ አዳር ከኔ ጋር ነሽ። ከዛ ለምንድን ነው አዳር ካንተ ጋር መሆኑ? ምሳ ስለጋበዝከኝ የማርያም ማህበር መሰለሽ እንዴ በልተሽ ላጥ የምትይው? አይ እንደዛ ከሆነ እኔ ምሳ ጋብዥክ ደስ ይለኛል። እኔ ምንም ማላወጣት ነው። ኤኒዌይስ ቢላይ በጣም ናፍቀኝ ነበር የምር። እኔ ማርያምን ባይዘው ከሮብሲ ጋር በመጀመሪያ ጊዜ በ100 ምናምን ሺህ ስኮር ተጫውተን እንትን ያለው ክርስቶስን በ100 ምናምን ሺህ ያኔም ካንተ ጋር 180 ሺህ ነበር አይደል? የዛን ሰዓት ምን 100 ስኮርሽ 180 ሺህ ነበር። የኔ 190 ሺህ ያ 190 ሺህ። ከዛ በኋላ በዛ ስኮር ተሸናንፈሽ ታውቂያለሽ ከሰው ጋር? ኖ አረ እንደዛ አይነት ጌም ተጫውቼ አላውቅም። እንደውም ከሞን ጋር ትንሽ እንትን ብለናል። 100 ቤት ከሞን ጋር በስንት 190 አልደረሰም። 190 የሚደርሳል ያለው አፈነድልኩ። ሰው በኔ ቂጥ ሴጋ መታ አለቀ። ባልዚን ተወደደ። እኔ እግዚአብሔርን ሮብ ሲመት ይቻላል ባንቺ አባቴ ሙት። አይ ሌላ መታን ባልዚና በጣም ብዙ ቴክስቶች አሉ በውስጥ። አንድ ቀን በአካል ዴት አድርጌሽ ከፈለኩሽ የፈለኩትን ነገር ማድረግ እንደምችል አውቃለሁ። እንደዚህ አይነት ነገር የሚያደርጉ ሰዎች እሱን ተው ቤላይ አይደለም። አይ በክፋት አትዩ። በጣም አንድ ጊዜ እንደዚህ አይነት ነገር የሚያደርጉ ሰዎች ማርያምን ሰልፍ ኮንፊደንስ የሌላቸው ሰዎች ናቸው። ሄደው ቸከስ ጀንጅ ነው ማውራት የማይችሉ ወንዶች ናቸው። ከዛ ይመጡና ከስር ይሳደባሉ። አንተ ሴታ ሴት እያሉ ይሳደባሉ። ታርጋ እያሳዩዋቸው ምሽታቸውን እያሳመሩ እኔን ይሰድቡኛል። መልስ ስድብማ በእንትን እኮ በኩንታል ነው። እኔ ጋር አሁን ለምሳሌ ብሸጠው የሚያዋጣኝ ህይወቴን የሚቀይርልኝ አይነት ስድብ ነው ያለው ብታይ። እና ለምሳሌ ኢኒዌይስ በጣም ናፍቀኸኛል። አመሰግናለሁ። ቴንክ ሶ ማች። አንዳንዴ ማለት ነው እኔ እናንተ ጌም መጫወት እንኳን ባንችል እየመጣክ ሀይ በለኝ፣ አይንህን አሳየኝና ሂድ። እሺ ሰፈርሽ የት ነው? ነገ ልምጣ። ፕሮሚስ ማድረግ አልችልም። እኔ እኮ ክፍለ ሀገር ነው ያለሁት። ሸገር ነው ያለሽ? ሰው ነግሮኛል። ክርስቶስን ሮብ ሲያቷሽ ሸገርማ ሸገር ነኝ፣ ግን ጠረፍ ነው ያለሁት። ዳር ዳሩ የለም። የሆነ ነገር ቢፈጠር እንኳን ወደ ሀገር ቅርብ እንደሆን ብዬ ዳር ዳሩ ነው ያለሁት። ኧረ ጀሌ ድንበር ተሻጋሪ ነው፣ የትም ይመጣል። ታጣፊ ነው።